ካላዩ ዓለምንም የሚለው አመለካከት የብዙዎቻችን አመለካከት ነው እኔን ጨምሮ ማለት ነው። ነገር ግን ይህን ቪዲዮ ተመልክታችሁ ያለማመን እጅግ በጣም ከባድ ነው። ሙሉን ተመልከቱት። በዛኛው አካውንት ፖስት አድርጌው ነበር፣ ነገር ግን ብዙ ሰው አልተመለከተውም። አሁን ግን ብዙ ሰው ይመለከተዋል ብዬ አስባለሁ፣ እርግጠኛ ነኝ። ተመልከቱት፣ ታተርፉበታላችሁ። እጅግ በጣም አስደናቂ ነገር ነው። ከጀርባ የምትመለከቷት ኤማንዳ ትባላለች። እናም ለዚህ ሴትና ነብሰ ጡር እናት ከ4 ቀን በፊት የተደረገላት ነገር ዓለምን በጣም እያነጋገረ ይገኛል። በአሁኑ ወቅት እሷም እያለቀሰች እየተናገረች ትገኛለች። ነገሩ ምንድነው ልንገራችሁ። ኤማንዳ እንደምትመለከቱት እንግዲህ ልትወልድ ትንሽ ቀናት የቀራት ነብሰ ጡር ነች። ታዲያች ነብሰ ጡር አልትራሳውንድ ቼክ ለማድረግ ወደ ሆስፒታል ትሄዳለች። የዛን ወቅትም እንግዲህ ከሆስፒታል ትገባና አልትራሳውንድ ከሚሰጣት ዶክተር ፊት ለፊት ትቆማለች። ታዲያ ዶክተሯ ፊት ከቀረበች በኋላ አልትራሳውንዷን ከመውሰዷ በፊት ግን አንድ ነገር ታደርጋለች። ይህም እንግዲህ በጉልበቷ ትንበረከክና ወደ ፈጣሪዋ ጸሎት ታደርጋለች። እሷ እንደተናገረችው ማለት ነው። በፌስቡክ ፔጇ ላይ ከ4 ቀን በፊት እንዳጋራችው ከሆነ ጸሎታ እንዲህ ነበር። በዶክተሩ ቢሮ ውስጥም ገባው፣ ተንበርክኬም ወደ ፈጣሪ ጸሎት አደረኩኝ። ፈጣሪንም አንድ ነገር ነው የጠየቁት። እሱም ባልተወለደው ልጄ ላይ እጁን እንዲጭንና ልጄን እንዲጠብቅ ነበር። ታዲያ ከዚህ በኋላ ነበር አልትራሳውንዷን ቼክ ያደረገችው። ነገር ግን ያልጠበቀ ነገር ሆነ። ላሳያችሁ። ይህ ነበረ በዛን ወቅት የተነሳው የአልትራሳውንድ ፎቶ። በዚህ ፎቶ ላይ ምን ትመለከታላችሁ? እጅ አትመለከቱም? በህፃኑ ጭንቅላት ላይ ያለ እጅ የህፃኑን ጭንቅላት ይዞ ማለት ነው። ታዲያ ብዙ ሰው ይህ ነገር እንደሆነ ማመን ተቸግሯል። ምክንያቱም ለማመን ከባድ ስለሆነ ማለት ነው። ታዲያ እቺ ሴት ለምንድን ነው አልትራሳውንድ ከመግባቷ በፊት ተንበርክካ ለፈጣሪዋ ጸሎት ያደረገችው? ምክንያት ስላላት። ምክንያቱም ወደ ኋላ ተመልሰን እንመልከት። ታዲያ ኤማንዳ እንደዚህ ፈሪሃ እግዚአብሔር ሳይኖራት በፊት በጸባያም ሆነ በአመሏ እጅግ በጣም ለየት ያለች ነበር። በእጆቿ ላይና በአንገቷ ላይ ያለው ታቱ ይናገራል። የ17 ዓመት ልጅም እያለች አንድ ክስተት ተከስቶ ነበር። ይህም ኤማንዳ እርጉዝ ነበረች፣ ነብሰ ጡር። ልጇንም ለመውለድ ወደ ሆስፒታል ገብታ ነበር። በዛን ወቅትም በሷ ላይም ሆነ በልጇ ላይ እጅግ በጣም ከባድ የሆነ በሽታ ያጋጥማቸዋል። ልጇም ምንም እንኳን በሆስፒታል ያለ ጊዜ ቢወለድም የኤማንዳ የመጀመሪያ ወንድ ልጅ የሆነው ሕፃን ልጅ መኖር የተፈቀደለት ለአንድ ቀን ብቻ ነበር። ህይወቱ ወዲያውኑ ያልፋል። ኤማንዳም ለቀናት ብቻ ከሷ ጋር የኖረውን ሕፃን ልጇን ማለትም የመጀመሪያ ልጇን በዚህ መልኩ ታጣለች፣ በዚህ መልኩ ትቀብራለች። ከዛን ጊዜ ጀምሮ ነበረ ከፈጣሪ ጋር ይጣላችሁ። ልጄን ከወሰድክ አይቀር እኔንም አብረህ ውሰደኝ ትል ነበር ሁል ጊዜ። ከሆስፒታልም ያለ ልጇ ብቻዋን ወጣ ቤቷ ስትገባ እጅግ በጣም የልብ ስብራት አጋጥሟት ነበር። ከዛ በኋላ ኤማንዳ ፈጣሪን በመቀየም ህይወት ውስጥ ብዙ ነገሮችን አጣለች። ምንም እንኳን ከዛ በኋላ 2 ሴት ልጆችና አንድ ወንድ ልጅን ብትወልድም ነገር ግን 2 ትዳሮችን ልታጣ ችላለች። አሁን ያለችበት 3ኛ ትዳሯ ላይ። እሷ እንደምትናገረው ከሆነ ሁሉም የእርግዝና ጊዜዋ እጅግ በጣም ከባድ ነበረ። ምክንያቱም ከዚህ በፊት የተፈጠረው ነገር ከጭንቅላቷ ስላልወጣ፣ ከፈጣሪዋ ጋር ስላልታረቀች፣ ፈጣሪዋ ላይ ቂም ስለያዘች እጅግ በጣም ከባድ የሆኑ ጊዜዎችን አሳልፋለች። በአሁኑ ወቅት ኤማንዳ ወደ ፈጣሪ ተመልሳለች። ፈጣሪዋን ይቅር ብላ ፈሪሃ እግዚአብሔር ኖሯት የምትኖር ሰው ነች። በዚህ ወቅትም እንግዲህ ነበር እርጉዝ የሆነችው። አሁንም እያሳለፈችው ያለችው የእርግዝና ጊዜ እጅግ በጣም ቀላል አልነበረም፣ በጣም ከባድ ነበር። እንደምትመለከቱት በተለያዩ የቲክቶክ ፔጇ ላይ እንደዚህ አይነት ፎቶዎች ፖስት ታደርጋለች። አሁንም ፍራቻ ውስጥ ነች። ስለዚህ በየቀኑ ጸሎት ታደርጋለች። ፈጣሪዋ ወደሷ እንዲቀርብና ልጇን እንዲጠብቅላት ትጠይቃለች። ለዚህ ነበር ኤማንዳ በየጊዜው እየተንበረከከች ለፈጣሪዋ ጸሎት የምታደርገው። ያስቀየመችውን ነገር ይቅር እንዲላት፣ አሁንም እንደመጀመሪያ ጊዜ ባዶ እጇን ወደ ቤቷ እንዳትመለስ፣ ልጇን እንዳታጣው ፈጣሪዋ ቀን በቀን ከልጇ ጎን እንዲሆንና እጁን ያልተወለደው ሕፃኗ ልጅ ላይ እንዲጭን ሁሉ ጊዜ ጠይቀው ነበር። የዛኔ ነበረ ይህ አልትራሳውንድ በዚህ መልኩ ሊነሳ ሊታይ የቻለው ማለት ነው። በነገራችን ላይ ይህንን አልትራሳውንድ ፎቶ ማንም ሰው አላየውም ነበር። ዶክተሩም አላየውም ነበር ፕሪንት ሲያደርገው፣ እሷም አላየችውም ነበር። የመጀመሪያ ልጇ የሆነችው እቤቷ ከገባች በኋላ ከተወሰነ ጊዜ በኋላ ስትመለከተው ይህ እጅ ማን ነው ብላ እናቷን ጠይቃታለች። እናቷም ስትመለከት በዚህ መልኩ የጥፍሩ ጫፍ ራሱ በሚታይ መልኩ የሚታይ እጅ አለ። እዛኔ ነበረ ጸሎቷ ትዝ ያላት። ታዲያ በአሁኑ ወቅት ኤማንዳ በቲክቶክ ፔጇ ላይ አዲስ ቪዲዮ ፖስት አድርጋለች። በዚህ ቪዲዮ ላይም እንግዲህ ብዙ ሰዎች ይህ በኤአይ የተሰራ ፎቶ ነው ብለው ስለሚከራከሩ ላሳያችሁ እውነተኛውን ፎቶ ብላ ነበረ። እሱንም እኔ ላሳያችሁ። እንደምትመለከቱት አያችሁት? ይሄኛው ፎቶ ማለት ነው። እጁ ከልጁ ጭንቅላት ላይ ተቀምጦ እንመለከተዋለን ማለት ነው። ከዚህ የበለጠ ምን አይነት ታምር አለ? ከዚህ የበለጠ ምን አይነት ምልክት ሊያሳየን ይችላል? ታዲያ አይተን ያለማመን የኛ መብት ነው። ነገር ግን ፈጣሪያችን ከጎናችን እንደሆነ ሁሉ ጊዜ ሊያሳየን ይሞክራል። እኛ አይናችንን ከፍተን ከተመለከትን ማለት ነው። ኤማንዳ ላይ የተፈጠረው ይህ ነገር ነው። በአሁኑ ወቅት እሷ በተደረገላት ነገር ብዙዎች ኢንስፓየር ሆነው ወደ ፈጣሪያቸው እየተመለሱ ነው። ፈጣሪያቸውን እያስታወሱ ነው። ይቅርታ እየጠየቁ ነው። ንስሐ እየገቡ ነው። እናም እኛስ ፈጣሪ ምን አድርጎልናል? ምንን ጎዶሎ ሞልቶልናል? ምን ሰጥቶናል? ምን ጨምሮልናል? እኛስ ታዲያ ባለን ልክ እሱ በሰጠን ልክ ለሚገባው ሰው ለተቸገረ ሰው አካፍለናል።
ሁላችንም እንደምናውቀው በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ብዙ የተቸገሩ እናትና አባቶቻችን ይገኛሉ። እነዚህንም ችግሮች ለእናንተ በማሳየት እናንተም ደግሞ ለጋስ የሆነ እጃችሁን በመዘርጋት በመጥፎ ሁኔታ ውስጥ የነበረው የእናቶቻችን በዓት እና የተለያዩ ፕሮጀክቶች ተገንብተው ሊያልቁ ችለዋል። ታዲያ በአሁኑ ወቅት በዝናብ ውስጥና በፀሐይ ውስጥ እየተንገላቱ ያሉት በገዳም ውስጥ የሚኖሩ አባቶቻችን ናቸው። እኚህ አባቶቻችን ለእናቶቻችን ቅድሚያ በመስጠት የእናቶቻችን በዓት በቅድሚያ እንዲሰራ ያደረጉ አባቶቻችን ናቸው አሁን ውጪ እያደሩ ያሉት። እናም በአሁኑ ወቅት የእናቶቻችን በዓት በአንድነት ሆነን ተባብረን እንደጨረስነው ሁሉ አሁንም የአባቶቻችን በዓት በአንድነት ሆነን አብረን እንገባ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አካውንቶች እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪም እነሱን ቀጥታ አግኝታችሁ ማውራት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። ፈጣሪያችን ያለ ስስት ከሰጠን ነገር ላይ ቀንሰን ለአባቶቻችን መልሰን ለሱ እናርግላለሁ። ይህንን ቪዲዮ ለብዙ ሰዎች በማጋራትና ኮፒ ሊንክና ሼር በማድረግ ለብዙ ሰዎች እንዲደርሱ አርጉልን። አይናችንን ገልጠን ከተመለከትን ምልክቶቹ ብዙ ናቸው። መልካም ቀን ይሁንላችሁ። ብሩክ ነኝ። አመሰግናለሁ።